ትግራይ አከራካሪ የሚባል መሬት የላትም ሲሉ ሌተናል ጄኔራል ታደሰ ወረደ ተናገሩ። የትግራይ ምዕራባዊ ዞን ጨምሮ አሁን በወረራ ስር ያሉት የትግራይ ግዛቶች አከራካሪ ቦታዎች እንደሆኑ አድርገው መግለጽ ትግራይን የማዳከም ፍላጎት አንዱ መገለጫ መሆኑን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ገልጸዋል። ቦታዎቹ አከራካሪ እንደሆነ አድርገው የመሳልና በዛ መልኩ አጀንዳ የመቅረጽ ዝንባሌ ሆን ተብሎ በረቀቀ መንገድ ሲሰራበት የኖረ እየተሰራበት ያለ ነው የሚሉት ጄኔራል ታደሰ ይህ ተግባር ትግራይን በዘላቂነት ለመጉዳት ብሎም ለማዳከም ታስቦ የሚደረግ አደገኛ የቅዠት አካሄድ ነው ሲሉም በአጽንኦት ተችተዋል። ታሪካዊ ሰነዶችን መሰረት አድርገን የትኛውን መሬት የማን ብለን ሂሳብ እናወራረድ በተባለ ትግራይ ያላስመለሳቸው በርካታ ግዛቶች እንዳሉ ያስታወሱት ፕሬዝዳንቱ አሁን ቢሆን የምታስመልሰው እንጂ አሳልፋ የምትሰጠው 1 ኢንች መሬት እንደሌላት ሊታወቅ ይገባል ሲሉም አብራርተዋል። የኢፌዴሪ የመስኖ ቆላማ አካባቢዎች ሚኒስትር የሆኑት ዶክተር አብርሃም በላይ ከቀናት በፊት በተዘጋጀ አንድ መድረክ ላይ ምዕራብ ትግራይን አከራካሪ ቦታ ብለው መግለጻቸው ተከትሎ በርካታ የትግራይ ልሂቃን የሚኒስትሩን አገላለጽ አምርረው መተቻቸው የሚታወስ ሲሆን ይህ የፕሬዝዳንት ታደሰ አስተያየት ለዚህ በቀጥታ የተሰጠ ምላሽ የሚመስል አንድምታ አለው ሲሉም አስተያየት ሰጪዎች አስፍረዋል። የተወደዳችሁ ዙላንስ ቤተሰቦች በየጊዜው የሚደርሱ መረጃዎች እንዲደርሷችሁ ቻናሉን ኮመንት፣ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደሚቀጥለው ጉዳይ እናልፋለን። አብራችሁን ቆዩ። ምርጫ ቦርድ እጩዎቹ ምርጫ አስፈጻሚ ሆነው የተገኙበት ጣቢያ ማሸጉን አስታወቀም። ወደ ምርጫ ቦርድ እጩዎቹ ምርጫ አስፈጻሚው የተገኙበትን ጣቢያ ማሸጉን አስታወቀም። በአካል ለሚመዘገቡ መራጮች ፋይዳ መታወቂያ ግዴታ አይደለም ተብሏል። መጋቢት 7 ቀን 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ ገለልተኛ አስፈጻሚ ያልተገኘበትን አንድ ምርጫ ጣቢያ ማሸጉን ገልጿል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በመራጮች ምዝገባ ሂደት አስመልክቶ በሰጡት መግለጫ እርምጃ የተወሰደው በእጩ ተወዳዳሪነት የተመዘገቡ ሰዎች የምርጫ አስፈጻሚ ሆነው በመገኘታቸው ነው ብለዋል። ሰብሳቢዋ ድርጊቱ የተገኘበት ጣቢያ ሙሉ በሙሉ መታሸጉንም ሲገልጹ የምርጫ ጣቢያ የሚገኝበትን ቦታ ግን ለይተው ከመግለጽ ተቆጥበዋል። ለመራጭነትም ሆነ ለተመራጭነት መመዝገብ ወይንም አለመመዝገብ የዜጎች ዲሞክራሲያዊ መብት ቢሆንም ይህንን የሚገፉ ህገወጥ ተግባራት ሲያጋጥሙ ቦርዱ የሥነ ሥርዓቱ ጥሰቱ እንዲታረም እርምጃ እንደሚወስድም ተናግሯል። በተጨማሪም ለመራጭነት የተመዘገቡ ግለሰቦች የመራጭነት ካርድ ፎቶ ማንሳትና ስማቸውን መዝግቦ መያዝን የመሰሉ የተሳሳቱ አሰራሮች እንዲታረሙ ማድረጉን ቦርዱ ገልጿል። ይህ ተግባር ከዚህ ቀደም ይስተዋል ከነበረው ቤት ለቤት እየዞሩ የምርጫ ካርድ ውሰዱ ብሎ ጫና የማሳደር ተግባር አካል እንደሆነም ኃላፊው አብራርተዋል። ከውጭ የኢራን ጦር አዛዥ እስራኤል የደህንነት ኃላፊ ላርጂኒ መገደሏን ተከትሎ ወሳኝ አጸፋ እርምጃ እንደሚወስዱ ዛቱ። የኢራን ጦር አዛዥ አሚር ሀታሚ በእስራኤል አየር ጥቃት የደህንነት ኃላፊ አሊ ላርጂኒ መገደላቸውን ተከትሎ ወሳኝ አጸፋ እርምጃ እንደሚወስዱ አስጠንቅቀዋል። ለወንጀለኛው አሜሪካና ደም የተጠማው ጽዮናውያን አገዛዝ በተገቢ ጊዜና ቦታ ወሳኝ የሚያሽመደምድ ጸጸት ውስጥ የሚጥል ምላሽ እንሰጣለን ሲሉም ሀታሚ በሰጡ መግለጫ ላይ ተናግረዋል። የላርጂና የሌሎች ሰማዕታት ሞት እንበቀላለን በማለት አክለው ከጦር ኃይሉ የተለየ ወታደራዊ አካል የሆነው የኢራን አብዮታዊ ዘብ የላርጂኒ ሞት ለመበቀል ወደ ማዕከላዊ እስራኤል ሚሳኤሎችን መተኮሱን ኤኤፍፒ የዜና ወኪል ዘግቧል። አሜሪካዊ ጸረ ሽብር ከፍተኛ ባለስልጣን ከኢራኑ ጦርነት ጋር በተያያዘ ስራቸውን ለቀቁ። ፕሬዚዳንት ትራምፕ መንገዳቸውን እንዲያስተካክሉም ጥሪ አቅርበዋል። ፕሬዚዳንት ትራምፕ አስተዳደር ውስጥ የጸረ ሽብር ከፍተኛ ባለስልጣን የነበሩት ግለሰብ አሜሪካ በኢራን ላይ የከፈተችውን ጦርነት በመቃወም ከኃላፊነታቸው መልቀቃቸውን አስታውቀዋል። ባለስልጣኑ ፕሬዚዳንቱ መንገዳቸውን እንዲያስተካክሉ ጥሪ አቅርበዋል። የብሔራዊ ጸረ ሽብር ማዕከል ዳይሬክተር ጆን ኬንት ማክሰኞ መጋቢት 8 ቀን 2018 ዓ.ም በኤክስ ገጻቸው ላይ በለቀቁት የሥራ መልቀቂያ ደብዳቤ ኢራን በአሜሪካ ላይ የደቀነችው ምንም አይነት አፋጣኝ ስጋት እንደሌለም ገልጸዋል። አክለውም የትራምፕ አስተዳደር ይህን ጦርነት የጀመረው ከእስራኤልና በአሜሪካ ውስጥ ካሉ ጠንካራ የእስራኤል ደጋፊ ቡድን በመጣ ጫና ምክንያት ነው ሲሉም ወንጅለዋል። ዕድሜያቸው 45 ዓመት የሆኑት ጆን ኬንት የአሜሪካ ልዩ ኃይልና የሲአይኤ ቀድሞ አባል ናቸው። ባለቤታቸው የባህር ኃይል የሚስጥር ኮድ ባለሙያ የነበረች ሻነን ኬንቲ በ2011 ዓ.ም በሶሪያ በተፈጸመ የቦምብ ጥቃት መገደሏም ይታወሳል። እንደ ቢቢሲ ዘገባ ነጩ ቤተ መንግሥት ስለ ኬንት የሥራ መልቀቂያ አስተያየት እንዲሰጥ ቢጠየቅም እስካሁን ምላሽ አልሰጠም። የኬንት ከሥራ መልቀቅ በትራምፕ አስተዳደር ውስጥ አሜሪካና እስራኤል በኢራን ላይ የሚያደርጉትን ወታደራዊ ዘመቻ በይፋ በመተቸት ኃላፊነታቸውን የለቀቁ ከፍተኛ ባለስልጣን ያደርጋቸዋል።
ኬንት በደብዳቤያቸው እንዳሰፈሩት ቀደም ሲል የትራምፕን የውጭ ጉዳይ ፖሊሲ ይደግፉ እንደነበርና እስከ ባለፈው ዓመት ድረስ ፕሬዝዳንቱ የአርበኞቻችን ውድ ሕይወት የሚቀጥፉና የሀገራችን ብልጽግና የሚያሟጡ በመካከለኛው ምስራቅ ያሉ ጦርነቶች ጉዳት እንደገባቸው አምን ነበርም ብለዋል። የተወደዳቸው የዞላ ኒውስ ቤተሰቦች ስለተከታተላችሁን እያመሰገነ በእኛ በኩል ሰናይ ጊዜ